ካህን አለ ካልከኝ ምን ምእመን አለ ነው መልሱ። ምን አባት አለ ካልከኝ ምን ልጅ አለ ነው ክርስቶስ መልሱ። አባቶች የሉንም ካልክ እኔም ልጅ አይደለሁም ብለህ ራስን መጠየቅ አለ። ዛሬ አባት የለም እረኛ የለም ካልክ አንተ በግ ነህ ወይ? ክርስቶስ እንዲህ ነው አነጋገሩ። ስለዚህ ህዝቡን የማታምን ትውልድ ብሎ ለብቻ ገሰጸው፣ ደቀ መዛሙርቱን ለብቻቸው ገሰጻቸው። ከዛ ጋኔኑን አስወጣ። ያላወጣችሁት በእምነት ጉድለት ነው አለና መጨረሻ ላይ ምን አለ? ነገር ግን ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ምን መሰላችሁ ምእመናን? ጾም ብቻ የሚያስወጣው ጋኔን አለ። አሁን እኛ እዚህ ያለነው ሰዎች ይህን ትምህርት የምትሰሙ ከልጅነት ጀምሮ አልወጣ ያለ ጋኔን የለብንም ወይ ነው? አረ እኛን ቆይና ቆይ ኢትዮጵያ ሀገራችን አለቅ ያለ ጋኔን የለም ወይ? አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል አይደል? ይህንን ልጅ ሀገራችን ኢትዮጵያን አንዴ ወደ እሳት አንዴ ወደ ውሃ የሚጥላት ምንድን ነው? አንዴ ፍቅር በፍቅር ሆነን እፍ ብለን አገር ያዝ እንላለን፣ አንዴ ደግሞ እርስ በርስ እንጋደላለን። አንዴ ወደ ውሃ አንዴ ወደ እሳት የሚጥላት ይችን ሀገር ምንድን ነው? መቼ ነው የሚቆመው የዚች ሀገር ደም? ያቺ ሴት 12 ዓመት ደም ፈሰሳት። የክርስቶስን ጨርቁን ነክታ ደሟ ምን አለ? የኢትዮጵያ ደም ስንት ዓመት ፈሰሰ? ምመና የሀገራችን ደም መቼ ነው የሚቆመው? ከኛ መሃል አንድ በእምነት የክርስቶስን ቀሚስ የሚይዝ ሰው ጠፋ ማለት ነው። መቼ ነው ምናርፈው? በግላችንስ ምእመናን ከልጅነት ጀምሮ የያዘን ጋኔን ምንድን ነው? ማታ ማታ በጨረቃ ይጥለዋል። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ምእመናን አንዴ ወደ እሳት አንዴ ወደ ውሃ የሚጥል አመል የለብንም?